ስለ ፀጉር ሲነሳ ህንዶች እንላለን እንጂ የዓለም ሀገራት በቅናት ስለሚያወራባቸው ስለ ቻይና ሴቶች ልነግራችሁ ነው። የእነዚህ ሴቶች ፀጉር እንደ ፀሐይ እንዳረፈበት መስታወት እንደሚያንጸባርቅና እስከ እድሜ ልካቸው ድረስ ሳያረጅ ጥቁር ሆኖ እንደሚቆይላቸው ስትሰሙ በጣም ትገረማላችሁ። ሚስጥሩ ውድ በሆኑ የኬሚካል ሻምፖዎች ወይም የሳሎን ህክምናዎች ውስጥ አይደለም። ዛሬ በዓለም ላይ ረጅሙና አንጸባራቂ ፀጉር ባለቤት የሆኑትን የቻይና ሴቶች ለዘመናት በሚስጥር የጠበቋቸውን ከብዙ አሰሳ በኋላ ሚስጥሩን አግኝተነዋል። ይህንንም በአጭሩ ፀጉርን በአጭር ጊዜ ውስጥ የሚቀይሩ 10 አስደናቂ የተፈጥሮ ሚስጥሮችን ብለን ይዘንላችሁ ቀርቤያለሁ። እነዚህን ቀላል ልማዶች በመከተል ብቻ ፀጉርሽን መነቃቀል ማቆም፣ እድገቱን ማፋጠን፣ ተፈጥሯዊ ወዝ እንዲመለስ ማድረግ ትችያለሽ። ግን ይሄ የሚሆነው እስከ መጨረሻው ቪዲዮ ላይ አብረሽን ስትቆይ ነው። አንደኛ፣ የተፈጥሮ እንጨት ወይም የበሪ ቀንድ ማበጠሪያ መጠቀም። ባህላዊ የቻይና ሴቶች የፕላስቲክ ወይም የናይለን ማበጠሪያዎች በፍጹም አይጠቀሙም። ፕላስቲክ በፀጉር ላይ የኤሌክትሪክ ወይም ስታቲክ ኤሌክትሪሲቲ ስለሚፈጥር ፀጉር እንዲሰባበር፣ እንዲነቃቀል እንዲሁም ውበቱና ወዙ እንዲያወጣ ያደርጋል። በምትኩ ከእንጨት ወይም ከጄድ ድንጋይ ወይም ከበሪ ቀንድ የተሰሩ ሰፊ ጥርስ ያላቸው ማበጠሪያዎች ይጠቀማሉ። እነዚህ ማበጠሪያዎች በራስ ቅል ላይ የሚመረተውን ተፈጥሯዊ ዘይት ሳይሰባበሩ እስከ ፀጉር ጫፍ ድረስ በእኩል ደረጃ ያሰራጩታል። ሁለተኛ፣ የራስ ቅልን በማበጠሪያ በማሳጅ ህክምና ወይም ጓሻ ቴራፒ። በቻይና ባህላዊ ህክምና መሰረት የራስ ቅል ሰውነታችንን ዋና ዋና የኃይል መስመሮች ወይም ሜሪዲያንስ የሚገኙበት ቦታ ነው። ስለዚህ ፀጉርን ማበጠር እንደ ተራ ስራ ሳይሆን እንደ ዕለታዊ የጤና ማሳጅ ነው የሚቆጠረው። የጓሻ መሳሪያን ወይም የከበደ እንጨት ማበጠሪያን በመጠቀም የራስ ቅላቸውን ከግንባር ጀምሮ እስከ አንገት ጀርባ ድረስ በጥልቀት ያሹታል። ይህ ልማድ በደም ዝውውርን በመጨመርና ኦክሲጅንና ጠቃሚ ንጥረ ነገሮችን ቀጥታ ወደ ፀጉር ስር እንዲደርሱ ያደርጋል። ሶስተኛ፣ የካሜሊያ ዘይት። ዘመናዊ ፀጉር ማብቀያ ስፕሬዎች ሳይፈጠሩ በፊት የቻይና ሴቶች ለዘመናት ፀጉራቸውን ለማብቀል ካሜሊያ ኦሊፌራ ከተባለው ተክል ፍሬ የሚወጣውን ንጹህ ዘይት ይጠቀሙ ነበረ። ይህ ዘይት በፋቲ አሲድ እና በፕላንት ፕሮቲን እጅግ የበለጸገ ነው። በጣም ቀላል በመሆኑ ፀጉርን ሳያጣብቅ ወይም ጫፉን በቀላሉ ሰርጎ በመግባት አስገራሚ የተፈጥሮ ብርሃንና ልስላሴ ይሰጣል። አራተኛ፣ የሄሾ እጽዋት አስማት። ሄሾ በቻይና የፀጉር ህክምና ውስጥ ቁጥር 1 እጽዋት ነው። ይህንን እጽዋት እንደ ሻይ አፍልተው ይጠጡታል ወይም የራስ ቅላቸውን ይቀቡታል። ከእጽዋቱ ኩላሊትንና ጉበትን በማጠናከር በፀጉር ውስጥ ያለውን የሜላኒን ወይም ባዮሎጂካዊ ቀለም ምርትን ያነቃቃል። ይህም ፀጉርን እድሜ ልክ ጥቁርና አንጸባራቂ ሆኖ እንዲቆይ ያደርጋል። አምስተኛ፣ የዝንጅብል የራስ ቅል ህክምና። ዝንጅብል ፀጉር እንዳይሳሳ በፍጥነት እንዲያድግ እንዲሁም የፀጉር መድረቅን ለማስቀረት በቻይና በስፋት ጥቅም ላይ ይውላል። ትኩስ የዝንጅብል ስርን በመጭመቅ ወይም በቀጥታ የራስ ቅላቸው ላይ በማሸት ይጠቀሙበታል። በዝንጅብል ውስጥ ያለውን ጂንጀር ኦይል የተባለ ውህድ የራስ ቅልን በማሞቅ በደም ስሮች ስር ያስፋፋል። ይህም ፀጉርን ከምንመገበው ምግብ ውስጥ በቂ ቪታሚን እንዲያገኝ ያደርጋል። ስድስተኛ፣ የሩዝ ውሃ መታጠብ። በቻይና የሚገኙት የሁዋንጎላ መንደር ሴቶች በዓለማችን ረጅም ፀጉር ስላላቸው በጊንስ ሪከርድ የተመዘገቡ ናቸው። እድሜያቸው 80 ዓመት ሲደርስ እንኳን ፀጉራቸው ሳይሸብት፣ ሳይነቃቀል እንዲሁም እንደ መስታወት እያበራ የሚቆየው በተቦካ የሩዝ ውሃ ስለሚታጠቡ ነው። የሩዝ ውሃ ከሎሚ ዝርያ ወይም ልጣጭ ከሻይ ፍሬና ከዝንጅብል ጋር አፍልተው በሸክላ ድስት ውስጥ አፍነው እንዲቦካ ያደርጉታል። ይህ የተቦካ ውሃ የፀጉርን የተፈጥሮ ፒኤች ስለሚጠብቅ የፀጉር ቀዳዳዎችን በመዝጋት ፍጹም ብርሃን ሰጪ ያደርገዋል። ሰባተኛ፣ ጥቁር ሰሊጥ መመገብ። የቻይና የውበት ፍልስፍና 70% የፀጉር ውበት የሚወስነው ከውስጥ የምንወስገባው ምግብ ነው ይላል። ፀጉራችን ጥቁርና የሚያብረቀርቅ እንዲሆን ከፈለጉ ጥቁር ቀለም ያላቸውን ምግቦች በብዛት ይመገባሉ። ጥቁር ሰሊጥ፣ ጥቁር ባቄላ እንዲሁም ጥቁር ሩዝ በዕለታዊ ምግባቸው ውስጥ አይጠፋም። በተለይ ጥቁር ሰሊጥ በውስጡ ከፍተኛ ዚንክ፣ ኮፐር፣ አሚኖ አሲድ ስላለው የፀጉርን የተፈጥሮ ጥቁረትና የብርሃን ማንጸባረቅ በከፍተኛ ሁኔታ ይጨምራል። ስምንተኛ፣ በሳፓኒን ፍሬዎች ፀጉርን ማጽዳት። ኬሚካል የበዛባቸው ሻምፖዎች ከመፈጠራቸው በፊት የቻይና ሴቶች ፀጉራቸውን የሚያጥቡት ዛጆዋ ወይም ቻይኒዝ ሃኒ ሎከስት ከተባለ የተፈጥሮ እጽዋት ፍሬዎች የሚወጣ ፈሳሽ ነበረ። እነዚህ ፍሬዎች በውሃ ውስጥ ሲበስሉ ስፖኒየን የተባለ ተፈጥሯዊ አረፋ ያመነጫሉ።
ፀጉርን ሳያደርቁና የራስ ቅልን ተፈጥሯዊ ዘይት ሳይገፉ ቆሻሻን ብቻ በጥንቃቄ ያጸዳሉ። ይህም ፀጉርን ሁል ጊዜ የራሱ ወዝ እንዲኖረው ያደርጋል። 9ኛ በቶሎ የማድረቅ ባህል ፍልስፍና። ፀጉር በእርጥበቱ ጊዜ በጣም ደካማና በቀላሉ የሚሰበር ነው። ስለዚህ የቻይና ሴቶች ፀጉራቸውን ከትራስ ጋር እየተሻሸና የፀጉሩ ጫፍ እንዳይሰበር እንዲሁም ብርሃኑ እንዳይጠፋ ከመተኛታቸው በፊት ፀጉራቸውን ሙሉ በሙሉ ማድረቃቸውን ያረጋግጣሉ። 10ኛ የእጽዋት እንፋሎት ህክምና። ይህ በጥንታዊ የቻይና ንጉሶች ቤተሰቦች ይደረግ የነበረና አሁንም በቻይና ትልቅ ባህል የሆነ የራስ ቅል ስፓ ህክምና ነው። እንደ ጂንሰንግ፣ አንጀሊካ ስር እና ሚንት ያሉ የተለያዩ ውድ የቻይና እጽዋት የፈላበትን ውሃ በእንፋሎትና በፏፏቴ መልክ ለረጅም ሰዓት የራስ ቅላቸውንና ፀጉራቸውን ያጥቡታል። ሞቃቱ እንፋሎት የፀጉርን ቀዳዳዎች በመክፈት እጽዋቱ እስከ ውስጠኛው ክፍል ድረስ እንዲሰርጽ ስለሚያደርግ ወደር የሌለው የፀጉር መስታወት ወይም ሚረር ላይክ ሻይን ይሰጣል። ይህን ይመስላል 10 የቻይና ሴቶች የፀጉር ውበት ሚስጥር። ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮውን አሁኑን ላይክ እና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። ይህን የመሰለ የተፈጥሯዊ ውበትና የጤና ሚስጥራትን ሁልጊዜ ቀድማችሁ ለማግኘት ቻናላችን አሁኑን ሰብስክራይብ አድርጋችሁ የደውል ምልክቷን ይጫኑ። እናመሰግናለን።